አሜን። ስደተኛዋ ነኝ። ሰላም ለእናንተ ይሁን የልዑል እግዚአብሔር ቤተሰቦች፣ የማምላክ ወዳጆች፣ በወድና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ለእናንተ ይሁን። እንደምን አላችሁ? ነፍስ አደረሳችሁ። አሜን። ቸርነቱና ምሕረቱ ያልተለየን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነና የተከበረ ይሁን። አሜን። በድንግል ማርያም ልጆች ማህበር መንፈሳዊ ማህበር ኪነቶስ የሚቀርብላችሁ መንፈሳዊ ትረካ ስደተኛዋ ነኝ በሚል አንድ ትረካ ይዤ ቀርባለሁ። ትረካውን በጥሞና ሲከታተሉ ዘንድ በትህትና እንጠይቃለን። ትረካው እነሆ። የተወለድኩት በሰሜን ሸዋ ነው። ለእናቴም ለአባቴም የመጀመሪያ ልጅ ነኝ። ሁለት ወንድሞች አሉኝ። ቤተሰቦቻችንም አነስ ያለ የሚተዳደሩበት የዕለት እንጀራቸውንም እየሰሩ እኛን የሚያስተዳድሩበት ነው። ይህን ዓለም አለው የሚሉት ነገር አይደለም። አባታችን ቀን ስራ እየሰራ እየነገደ እኛንን ልጆቹን ያስተዳድረናል። እናታችንም የቤቱን ስራ እየተዋጣች የሚያስፈልገን ሁሉ የሞላችልን እኛን ታሳድገናለች። ታዲያ በቤታችን ውስጥ ልዩ ፍቅር አለ። ትንሿ ያቺ ደሳሳ ቤት በጣም የማይጠገብ የማይሰለች ልዩ ፍቅር አለ። አንድ ቀን እንኳን ተከፍተን አናውቅም። ሁሌ ጊዜ በደስታ አባታችን ወጥቶ ሲገባ በደስታ እናታችን እንደዛው እኛም ልዩ ፍቅር ስላለ ሁሌ ጊዜ ደስተኞች ነን። በተለይ አባታችን ለኛ ያለው ፍቅር ልዩ ነው። እኛ ልጆቹን የሰዎችን ዓይን እንዳናይ አይፈልግም። ጎረቤቶቻችን ባለጸጎች ሀብታሞች እንኳን ቢሆኑ እኛ ጎረቤቶቻችን ልጆች እንዳናይ አባታችን ግን የሚያስፈልገው ሁሉ እሱ ደፋ ቀና እያለ እሱ እኔ እበላለሁ፣ እኔ እለብሳለሁ፣ እኔ እንደ ጓደኞቼ ለብሼ አምራለሁ ሳይል ለእኛ ሲል ይለፋል። እናታችንም እንደዛው። አባታችን ከውጭ እስኪመጣ ድረስ በጉጉት ነው የምንጠብቀው። አባታችን ስማሽ እንኳን ወደ ውስጥ አንገባም፣ ደጃፍ ቁጭ ነው የምንጠብቀው። እሱም አይመሽም በጊዜ ይመጣል። እናም አንድ ቀን እቃ ለመግዛት ወደ አዲስ አበባ ይሄዳል። ጠዋት ተነስቶ እኛንም ሰላም ሰጥቶን በጠዋት ተነስቶ መኪና እንዳምን ብሎ በሩጫ ወጣ። አባታችን ነገር ግን በጣም መሸ። ወደ ቤት አልተመለሰም። እኛም ደጅን እያየን ቁጭ ብለን ደጃፍ መጠበቅ ጀመር። ምክንያቱም አባታችን ከሌለ ፍጹም ቤት ውስጥም ቤትም አያሰኘንም። ማታ ቁጭ ብሎን እኛን ይመክረናል። መልካም ምግባር ይዘን እንድናድግ ሁልጊዜ ምክር ይሰጠናል። በተለይም ልጆቼ ምንም ነገር ቢጎላችሁ ምንም እንኳን ብትራቡ ብትቸገሩ እንኳን የሰው ነገር አትመኙ። ሰው እንደ ቤቱ እንጂ እንደ ጎረቤት ስለማይኖር እኔ እስካለሁ ድረስ ምንም ነገር አይጎላችሁም። አደራችሁ ልጆች፣ ሁሉ ነገር ፈሪሃ እግዚአብሔር ባለበት መንገድ መጓዝ አለባችሁ። ሰውን አትነቅፉ፣ ሰውን አትስደቡ። ሰው እንኳን ቢሰድባችሁ ስድብ ቃል አትመልሱ። አደራችሁ ልጆች።
ተመለሰ። ፀሐዩ ጨለመች። እንዲሁ እኩለ ሌሊት እየደረሰ ነው። አባታችን አልመጣም። ምን ነክቶ ይሁን? እናታችን ልጆቼ እንደው ዛሬ አባታችን ምን ሆነው ይሁን እንዲያቆየው? ወይ ጉድ! እግዚአብሔር ሆይ እንደው አንተ ለመልካም አድርግ። እንደው በሰላም ወደ ቤቱ መልሰው። እኔስ እንደው አላማረኝ። እንደው እንዲያመሽቶ አቂ እንደው ምን ነካ ያለች እናታችን በጭንቅ ቃል መናገር ጀመረች። እኛም መጠበቅ ጀመርን። አሁን እኩለ ሌሊት ሆነ። ሰዓቱ መሸ። ግድ ሆነና እናታችንም ልጆቼ ተነሱ ግቡና ተኙ። ጠዋት ስትነሱ አባታችሁ ታገኛላችሁ። ተነሱ፣ ወይ ትራንስፖርት አጥቶ ይሆናል። ተነሱ ግቡና ተኙ አለችንና እናታችንም ወደ ቤታችን እንድንገባ አስገባችን። እንድተኛ አደረገች። እናታችን ግን በጭንቅ ተጨንቃ ልክ ምጥ እንደያዘች ሴት ወደዛ ቁጭ ትላለች፣ ትነሳለች። እንዲሁ ስትንቆራጠጥ በጭንቅ ይሁድ እንዲሁ ሲነጋም እኔ ቶሎ ብዬ ተነሳውና ሩጫዬ ወደ አባቴ አልጋ ሮጥኩ። ሩጬ ሲገባ አባቴ ካልጋ ላይ እማዬ አባዬ አልመጣም አልኳት እናቴን። አይ ልጄ ይሄው ቁጭ ብዬ አደርኩት። አባትሽ ምን እንደነካው አላውቅም። ምንም የሰማሁት ነገር የለም። ይሄው አልመጣም። አይ እግዚአብሔር አንተ ለባደክ እያለች እማዬ በጭንቀት ግራ ገብቷት በጭንቀት ተውታ ወዴት እንደምትሄድ ግራ ግብት ብላ ቁጭ ብላ ማሰላሰል ጀመረች። ነጋ። እንዲሁ ረፈደ። አባታችን ድምፅ አልሰማንም። ልክ 4 ሰዓት አካባቢ ከውጭ ድምፅ ሰማን። ዝቤት ሰላም አደራችሁ የሚል ድምፅ ሰማን። እኔም ተነሳውና እማዬ አባዬ መጣ ውጭ ወጣሁት። ሲወጣ ግን ሌላ ሰው ነው። አባቴ ዞር ብዬ ባየው አላገኘሁትም። ወይዘሮ አና አሉ አሉ ልጥራለት አልኩት። አዎ አሉ። እነሱም በሀዘን በትካዜ አንገታቸው እኔም ሮጥ ብዬ ወደ ጓዳ ገባሁና እማዬ ሰው ፈልግሻል፣ ውጭ ሰው ፈልግሻል አልኳት። ወይ ፈጣሪ ያለ እንደው ምን ይሁን በጠዋቱ ምን ነው ማን ነው? ልጅና እናቴ ነጠላዋን ጣል አደረገችና ራሷ ላይ ወጣች። ስትወጣም ሌላ ሰው ሆኖ አገኘችው። ምን ነው